ይቅር የማይባል ኃጢአት አለ የለም? አብዛኞቻችሁ ጠይቃችኋል። አብዛኞቹ መምህራንም በዚህ ጉዳይ አስተምረውበታል። ይቅር የማይባል ኃጢአት አለ ወይ ለሚለው መልሱ አዎ አለ ነው። እሱንም የማቴዎስ ወንጌል ምዕራፍ 12 ከቁጥር 31 ጀምሮ መመልከት እንችላለን። አዎ የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ምን ይላል? ኃጢአትና ስድብ ይቅር ይባላል ወይም ደግሞ ይሰረያል ይላል። መንፈስ ቅዱስን የተሳደበ ግን ኃጢአቱ አይሰረይም ይላል። አዎ መንፈስ ቅዱስን የተሳደበ ግን ኃጢአቱ አይሰረይለትም ይላል። ይሄ ማለት እንግዲህ ያው ክህደት አለማመን ነው ማለት ነው። መንፈስ ቅዱስን ሕጹጽ ሎቱ ስብሐት እግዚአብሔር ይቅር ይበለን እኛ ስላልነው መንፈስ ቅዱስን ከአብ ወይም ደግሞ ከወልድ ያንሳል ማለት፣ መንፈስ ቅዱስን ከአብ ከወልድ ይለያል ማለት፣ ወይም ደግሞ በሌላ አነጋገር ፕሮቴስታንቶች መናፍቃን እንደሚያስተምሩት ኢየሱስ ክርስቶስ ፍጡር ነው ማለት ይሄም ስድብ ነው ማለት ነው። ይሄ ደግሞ ያው ክህደት ማለት ስለሆነ አይሰረይም፣ ኃጢአቱ ይቅር አይባልም ማለት ነው። እንግዲህ አባቶችን ጠይቀን እንደዚህ ነው ያሉን ማለት ነው። መንፈስ ቅዱስን የሰደበ ማለት ያው እንግዲህ ፈጣሪን አምላክን የሰደበ ማለት ነው። እንግዲህ ልብ እናድርግ፣ አንድ ሰው መንፈስ ቅዱስን ወይም ደግሞ ኢየሱስ ክርስቶስን ወልድን ለመሳደብ መጀመሪያ ስድቡን ከአፉ እንዲያወጣ ያነሳሳው ነገር ከልቡ ላይ ያለው ክህደት ነው ማለት ነው። ስለዚህ ከክህደት የመጣ ስድብ ስለሆነ ክህደት ደግሞ ምህረት የለውም ማለት ነው። የሚያምን ሰው በመጀመሪያ ደረጃ አይሳደብም። ክህደት ያለበት ወይም ደግሞ የማያምን ሰው ደግሞ ይሳደባል። ስለዚህ አንድ ሰው የማያምን ከሆነ ይሳደባል ማለት ነው። የማያምን ሰው ደግሞ እንዴት ሆኖ ስሬት ሊያገኝ ወይም ደግሞ እንዴት አድርጎ ምህረት ሊያገኝ ይችላል ብላችሁ ታስባላችሁ? ስለዚህ ጠቅለል ስናደርገው በአጭር አማርኛ ከካደ አንድ ሰው ስርየት የለውም ማለት ነው። የተሳደበበት ምክንያት ክህደቱ ስለሆነ ማለት ነው። ነገር ግን መምህሮች እንዳስተማሩንና እንደነገሩን እኛም ጠይቀናቸው ያ ክዶ የነበረ ሰው ወይም ደግሞ ተሳድቦ የነበረ ሰው ከተመለሰስ እንግዲህ ከተመለሰ አመነ ማለት ነው አይደል እንዴ? ስለዚህ ከአመነ ደግሞ ቅድስት ቤተክርስቲያናችን የምህረት ደጅ የምህረት ቤት ስለሆነች አምላካችን መድኃኔዓለም ኢየሱስ ክርስቶስም ቸር የዋህና መሐሪ ስለሆነ ከተመለሰ ይቅር ይባላል ማለት ነው። አሁን እንደዚህ ሲባል ደግሞ አይ መጽሐፍ ቅዱስ ላይ መንፈስ ቅዱስን የተሳደበ ስርየት የለውም ተብሎ ተቀምጧል፣ ስለዚህ ይቅር አይባልም ወይም ደግሞ ይቅር መባል የለበትም ልንል እንችላለን። ነገር ግን ክርስቶስ እየወጉት የሚያድን አምላክ እንደሆነ መቼም ከለንጊኖስ መማር እንችላለን ብዬ አስባለሁ። አዎ ለንጊኖስ ጎኑን በጦር ወግቶታል፣ ነገር ግን የጠፋ ዓይኑን ክርስቶስ አብርቶለታል አይደል? አዎ የይሁዳ መሳም ለሞት ሲሆን የለንጊኖስ በጦር መውጋት ግን ለሕይወት ሆኗል አይደለ? እውነቴን ነው። እግዚአብሔርን በዚህ ደረጃ ጨካኝና አረመኔ አድርገን ማየት አለብን ብዬ አላስብም። እኛ የምናመልከው ያስተማረንና የተማርነው ልዑል እግዚአብሔር እንደዛ አይደለም። ቸር፣ መሐሪ፣ ርኅሩህና የዋህ ይቅር ባይ ነው። ስለዚህ ክዶ የነበረ አንድ ሰው ወይም ደግሞ ሲሳደብ የነበረ አንድ ሰው ቢመለስ ይቅር ሊባል እንደሚችል በፍጹም ማመን ይጠበቅብናል። ስንት መናፍቃን፣ ስንት ሙስሊሞች ወደኛ ቤተ እምነት እየመጡ ነው አይደል እንዴ? እነዛ ሰዎች እኮ ሲሳደቡ የነበሩ ሰዎች ናቸው አይደል እንዴ? ግን እግዚአብሔር ምሕረትን አድርጎላቸው ቅድስት ቤተክርስቲያናችን ደግሞ እጇን ዘርግታ እንድትቀበላቸው ያደርጋል። ልዑል እግዚአብሔር ቸር የሆነ አምላክ ነው። ከተመለስን ይምረናል። ነገር ግን የማቴዎስ ወንጌል ምዕራፍ 12 ላይ መንፈስ ቅዱስን የተሳደበ ምሕረት አያገኝም፣ ይቅር አይባልም፣ ኃጢአቱ አይሰረይለትም ስለሚል እኔ በግሌ ከአንድም 2-3 መምህራንን ጠይቄ ነበረ። መምህራኑም ዘጠረፈ ላዕለ መንፈስ ቅዱስ የሚለው መንፈስ ቅዱስን የተሳደበ የሚለው በትርጓሜ እጅግ በጣም ሰፊ የሆነ ትምህርት አለው። መንፈስ ቅዱስን መሳደብ፣ መንፈስ ቅዱስን መስደብ በራሱ ምክንያት የለውም። አዎ ለስድብ የሚያበቃ ነገር የለውም ብለውኛል። ምክንያቱም እንደ መድኃኔዓለም እንደ ኢየሱስ ክርስቶስ መንፈስ ቅዱስ ሥጋ ለብሶ በምድር ላይ ሲመላለስ አልታየም፣ ለሰዎች አልተገለጸም ማለት ነው በሥጋ። ታዲያ ኢየሱስ ክርስቶስን ለመሳደብ ምክንያት አገኙ ቢባል ሥጋ በመልበሱ መንፈስ ቅዱስን ግን እንዴት ሊሳደቡ ይችላሉ? ለስድብ የሚያበቃ ምክንያት ስለሌለ የማታገኘውን ወይም ደግሞ ያላየኸውን አምላክ ከተሳደብ ክድሃን ማለት ነው። ስለዚህ ይሄ ደግሞ ስርየት የለውም፣ ከክህደት ጋር የተያያዘ ከልብ ላይ ካለ ክህደት የመጣ ስለሆነ ብለው ነግረውኛል። ስለዚህ ጠቅላላ ስናደርገው ስድብ የሚመጣው ከክህደት ጋር ተያይዞ ስለሆነ ይሄ ስርየት የለውም ማለት ነው። ከተመለሰ ደግሞ ይቅር ባይ አምላክ ስለሆነ ያለን ይቅር ይባላል ማለት ነው። እጅግ በጣም ይገርማል እኮ ራእየ ዮሐንስ ምዕራፍ 22 ላይ ያሉት 5 ውሾች የተባሉትን የሰራን ሰው እንኳን ለምሳሌ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በተአምረ ማርያም ላይ ስታስምር እናገኛለን። እናታችን ቅድስት ድንግል ማርያም ብቻ አይደለችም። ርዕሰ ባህታውያን አባታችን አባ አቡነ ገብረ መንፈስ ቅዱስ 5 ውሾች የተባሉትን ሁሉንም ኃጢአቶች የሰራውን ሰው የዘሞተውን፣ የገደለውን፣ ያንን ክፉ ሰው አምላኩን የካደውን ያንን ክፉ ሰው እንኳን የእሳቸውን ዝክር ይዘክር ስለነበረ ማርልኝ፣ የማትምርልኝ ከሆነ ከእርሱ ጋር ሲኦል ደምረኝ ብለው ሲያስምሩት እንመለከታለን በተአምራቸው። ምን እሱ ብቻ በላዕተ የተባለው ያ 79 ነፍስ የበላውን 80ኛውን ሰው ግን ስለ እመቤታችን ብሎ ጥርኝ ውሃ እፍኝ ውሃ ስለጠየቀው ብቻ ስለ እመቤታችን ያችን እፍኝ ውሃ በመስጠቱ 79 ነፍሶችን መብላቱ ኃጢአቱ ሲሰረይለት እንመለከታለን። ታዲያ ይህንን የመሰለውን ቸር ርኅሩህና የዋህ መሐሪ የሆነ አምላክ መጽሐፍ ቅዱስ ላይ ጥቅሱ ስለተቀመጠ ብቻ ትርጓሜውን ሳንማረውና ሳንረዳው
ይቅር አያስብልም፣ ይቅርም አንባልም ብሎ ማሰብ ትልቅ ስህተት ነው ብዬ አስባለሁ። እንግዲህ ይሄ ቪዲዮ የአብዛኞቻችሁን ጥያቄ ይመልሳል ብዬ አስባለሁ። በሚቻላችሁ መጠን ለሁሉም ሰው ይጠቅማልና በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮ ይስጠን። አሜን።